እውነት ለመናገር እናንተ በጣም ልክ ናችሁ። ሰላም ጤና ይስጥልኝ። ለቤተ ክርስቲያን ያሰብን ይመስሎን በብዙ መንገድ ቤተ ክርስቲያንን ያገዝን የረዳን መስሎን ብዙዎቻችሁን እንዳስቀየምን አሁን እየተረዳን መተናል ማለት ነው። እኔ በበኩሌ ቤተ ክርስቲያን አልወከለችኝም። ለውክልናም የሚበቃ ዕውቀትም ስነ ምግባሩም የለኝም። ነገር ግን አለ አይደለ የጌታ ቤተ ክርስቲያንን ከመውደድ የተነሳ ለእመቤታችን ለቅድስት ድንግል ማርያም ካለን ፍቅር የተነሳ ከፊት ቀድመን ቤተ ክርስቲያንን በዚህ ደረጃ ካሸማቀቅንና አንገት ካስደፋን በእውነት ከልብና ከእውነት ይቅርታ ለመጠየቅ ነው የመጣሁት። በዚህ ቲክቶክ ፕላትፎርም ላይ በቤተ ክርስቲያን ጉዳይ ከፊት የምንመጣ ሰዎች እግዚአብሔር በሚያውቀው የመጨረሻው ጥቅማችንና ሽልማታችን እዚህ ምድር ላይ መታሰር፣ ስንታሰር ደግሞ ቤተሰብ እናት አባት ብዙ ነገሮችን ነው የምናንገላታውና በዚህ ደረጃ ተጠሉናላችሁ ብዬ አስቤ አላቅም። በዚህ ደረጃ መስቀል ላይ ተሰቅሉናላችሁ ብለን አላስብም። ምን እንዳደረግን ባናውቅምና በዚህ ከእውነት ከልቤ ነው የከፋኝ። እናንተ አላችሁልን ብለን ነበር እኮ እስከዛሬ ድረስ ለቅዱስ ቤተ ክርስቲያናችን በዚህ ልክ ስንታገል የነበረው። ነገር ግን ውክልና አግኝተን አይደለም ኦርቶዶክሳውያን እስከዛሬ እኮ በታገልነው ትግል ላይ ውጤታማ ስንሆን ላይሰንስ አልጠየቃችሁም። ማን ነው የወከላችሁ አላላችሁም። ጀግኖች ናችሁ፣ ጎበዞች፣ በርቱ፣ የቤተ ክርስቲያን የቁርጥ ቀን ልጆች ነበር ስትሉ የነበረው። ታዲያ ዛሬ ምን ተፈጠረ? ምን ተገኘ? አያችሁ መናፍቃኑ በለጡንና ነጥብ አስጣሉ። ዋናውን ጉዳይ ነጥቀውን ነገር ግን ትንሿን አጀንዳ ሰጥተው ሁላችሁም ወንድማችን ባሮክን በድንጋይ ለመወገር ጨርቃችንን ስንሰበስብና ድንጋይ ስንይዝ አየን። ታዲያ ወንድሜ ባሮክን በዚህ ደረጃ ለመስቀል የተዘጋጀ ሰው ለኔ ይራራልኛል ብዬ አላስብም። ስለዚህ ቤተ ክርስቲያን አልወከለችኝም። ባልወከለችኝ ሁኔታ ከፊት ሆኜ እንደው ቤተ ክርስቲያንን በመውደድና ለእመቤታችን ካለኝ ፍቅር የተነሳ ባደረኩት ነገር በእኔ ምክንያት ቤተ ክርስቲያን ተሰድባ አንገቷን ደፍታ ከሆነ ከልብና ከእውነት ነው ይቅርታ የምጠይቀው። ስለዚህ ከዚህ በኋላ በእንዲህ አይነት ኮንተንት አንመጣም። ምክንያቱም ጠንካራ የሆነ የሕግ ተቋም ያላት ቅድስት ቤተ ክርስቲያን እንደዚሁም ደግሞ ብርቱና ኃያላን የሆኑ አባቶች ባሉበት እንደኔ አይነት ጉንዳንና ቁንጫ የሆነ አንድ ተራ ምእመን እየመጣ መናገር አለበት ብዬ ስላላሰብኩኝ ስለዚህ ከዚህ በኋላ በእንዲህ አይነት ጉዳይ አልመጣም። ይሄ ይቻላል እኮ እንደማንኛውም ሰው መዝሙር መልቀቅ ይቻላል። የሆኑ ነገሮች ቀለል ያሉ ነገሮችን ማድረግ ይቻላል። ነገር ግን ኦርቶዶክሳውያን እነዚህ ልጆች በዚህ ደረጃ ተው እየተባሉ የሚታገሉት የሆነ ጥቅም ቢያገኙ ነው ቢባል አይፈረድብንም። ምክንያቱም ተውን አንፈልግም በቃ እያላችሁን ነገር ግን እዛ ላይ ቆመን አሁንም የምንታገል ከሆነ የምርም ከጀርባችን ሌላ አጀንዳ አለን ወይም ደግሞ ጥቅም አለው ማለት ነው። ስለዚህ ይሄ ነገር ጥቅም እንደሌለውና ከጀርባው ምንም አጀንዳ እንደሌለው ለማሳየት እስከዛሬም ሰርቼ ቤተክርስቲያን ውክልና ሳሰጠኝ አይመለከትም እረፍ እየተባልኩኝ ነገር ግን አይ ለቤተክርስቲያን ካለኝ ፍቅር ነው እያልኩኝ በየወይኔ ቤቱ ስንከራተት የነበረው ለቤተክርስቲያን ፍቅር ካልሆነና ከጀርባዬ ሌላ አጀንዳ ካለው ወይም ደግሞ ጥቅም ካለው እንዴ ይሄ አይሆንምና እናት ዓለም ቅድስት ቤተክርስቲያኔን ከልብና ከእውነት ይቅርታ ጠይቃለሁ። እንደምታውቁት ላለፉት 4 እና 5 ዓመታት ያክል የቃል ኪዳን ታቦቱ ላይ ሲያላግጡ እንደዚሁም ደግሞ ቤተክርስቲያን ላይ እንደፈለጉ ሲያወሩ የቅዱሳን ስዕላት ላይ ምራቃቸውን ሲተፉ ሲቀዱ በተቻለ መጠን ከፊት እየወጣን ስንታገል ነበር። አሁን ግን እረፉ፣ ከጀርባችሁ ሌላ አጀንዳ ነው ያለው፣ ለጥቅም ብላችሁ ነው ካላችሁን እንግዲህ ከዚህ በኋላ አርፌ ነው መቀመጠው ማለት ነው። ምክንያቱም የቤተክርስቲያን የራሷ የሆነ የሕግ አካል አላት። ከዛም ከፍ ሲል አባቶች አሉ። መጨረሻውም ደግሞ ቅዱስ ሲኖዶስ ስላለ ከዚህ በኋላ ይሄን ሐሳብ ለአባቶቻችን ሰተናል። እስከዛሬው ድረስ ለተደረገው ነገር ሙሉ በእውነት በእግዚአብሔር ስም ይቅርታ ጠይቃለን። መጀመሪያ ይቅርታ የምንጠይቀው ቅዱስ ቤተክርስቲያንን ነው። ቀጥሎ ደግሞ እናንተ ኦርቶዶክሳውያን ባለማተቦችን እጅግ በጣም ይቅርታ እጠይቃለሁ ማለት ነው። እናታችን የእመቤታችን የቅድስት ድንግል ማርያም በረከት ረድኤት ከሁላችን ጋር ይሁንልን። አሜን። ይህንን ቪዲዮ በቀናነት አይቶ የሚመልስልኝ ኦርቶዶክሳዊ ሰው ፈልጋለሁ። ጥያቄ ምንድነው? ያለ ስዕል አድኖ ያለ ተጨማሪ ገድላትና መጽሐፍት ኢየሱስ ብቻ ብለን ኦርቶዶክስ መሆን እንችላለን? ደባል ሳንጨምር ይቻላል? ኦርቶዶክስ መሆን ይቻላል? የምታውቁ ሰዎች ፕሊስ መልሱልኝ ፈልጌው ነው። እሺ ያው
በቅንነትና በቅንቅንነት መካከል ያለውን ልዩነት መጀመሪያ እንድታውቂ እፈልጋለሁና በቃ አንቺ ስማርት ነሽ። በቃ ማለት ኦርቶዶክሳውያን ላይ የገድላትና የስዕል አድኖ ጥያቄ ጫር አድርገሽ ማለፍሽ ነው። በአንቺ ቤት ማለት አራዳው ሆነሽ ማለት ነውና ስለዚህ ለዚህ ቅንቅናዊ ለሆነ ጥያቄ ቅንቅናዊ የሆነ ጥያቄ ነው የምንጠይቀው። ምክንያቱም ጌታ ኢየሱስ ራሱ በወንጌል እንዳስተማረን ፈሪሳውያንና ሰዱቃውያን እየመጡ ከዙ ጋር ሊያጋጩ ጥያቄ ሲጠይቁት እሱም መልሶ ጥያቄ ጠይቃቸው ነበር እና ጠያይቋን ተመልከቱ። እንግዲህ በጣም ትህትና በተሞላበት ምናምን በቃ በጣም በሚገርም በቃ ተቀለሰለሰ ምናምን በቃ ኦርቶዶክስ ለመሆን የናፈቀቻት መስለማ በሚያቆለማምጥ ንግግር በቃ የመጨረሻ ተለሳልሳ ምናምን ነው የመጣችውና እንደዚህ አድርገው ነበር። አንድ ቀን ፈሪሳውያን የማቴዎስ ወንጌል ምዕራፍ 22 ላይ ጥያቄ ጠይቀውት ነበረ። መምህር ሆይ እውነተኛ እንደሆንክ እናውቃለን፣ የእግዚአብሔርንም መንገድ እንደምታስተምር እናውቃለን ብለው አንድ ጥያቄ ጠይቀውት ነበረ። እንግዲህ ምን ትላለህ ንገረን፣ ለቄሳር ግብር መስጠት ይፈቀዳልን ወይስ አይፈቀድም ብለው ሊያጋጩት ጥያቄ ጠይቀውት ነበርና ጌታም ያው የልባቸውን ክፋት ስለሚያውቅ የመለሰው መልስ ታውቃላችሁ። የቄሳርን ለቄሳር የእግዚአብሔርን ለእግዚአብሔር ብሎ ነው የመለሰላቸውና እንደ አይነት ኦርቶዶክሳውያን ጥያቄ አለኝ እያሉ እየተቀለሰለሱ ነገርን መርዝ ለመርጨት የሚመጡ ሰዎች አሉና ለነዚህ ቅንቅናውያን ደግሞ ቅንቅናዊ የሆነ ጥያቄ እንጠይቃለን። ሎቱ ስብሐትና እኔ ምናልባት አልሆነም ግን እኔ ሰይጣን አሳስቶኝ ወይ ደግሞ እርቦኝ እንደ አንዳንድ ሆዳም እርቦኝ ብመጣ ሎቱ ስብሐት መብራን ጠብቂኝና ብመጣ ምናልባት ግን የት ሄጄ ነው የምጠመቀው? የት ነው? ሙሉ ወንጌል ነው የምጠመቀው? መሰረተ ክርስቶስ ነው የምጠመቀው? ወይስ እዩ ጩፋ ጋር ነው? እስራኤል ዳንሳ ጋር ነው? ዮናታን የማን ጋር ነው? የግል ቸርች ነው የምጠመቀው? አንዱ ቁርባን ይፈቅዳል፣ አንዱ አይፈቅድም። አንዱ ጊዮን ነው የሚያጠምቀው፣ የሆነ ሰው ደግሞ እንጨት ነገር ሰጥቶ ጓሩ ነው የሚያጠምቀው። እኔ ደግሞ ሸራተን ነበር መጠመቅ የምፈልገው በመጣ ማለት ነው። የት ነው የምጠመቀው? እኔ አሁን ልሳን አይመቸኝም፣ ግን ልሳን የማይናገርበት ቸርች የት ነው? እኔ አሁን ሴቶች ሲያስተምሩ ደስ አይለኝም እና ሴቶች ነቢያት ያሉበት ምናምን አይመቸኝም እና ሴቶች የሌሉበት የማያስተምሩበት ቸርች የት ነው? ነቢያት ደግሞ በጣም ነው የሚቀፉኝ እና ነቢያትን ማየት አልፈልግም እና ሶፍት ምናምን መብላት አልፈልግም እና ሶፍት የማይበላበት ቸርች የት ነው ያለው? እና መዝለል መጨፈር ደግሞ አልፈልግም እና በቃ በስነ ስርዓት መዘመር ነው ፈልገው። ግን እንደዛ ሆኖ መናፍቅ መሆን ማሰብ ግን ይከብዳል። ግን መናፍቅ መሆን እንዴ ራስሽ ነው እንዴ? ጾምና ጸሎት እኮ አለ። ከባዱ ነገር ጾምና ጸሎት ነው። አንገሽግሿችሁ ከቤተ ክርስቲያን የወጣችሁበት ጉዳይ ጾምና ጸሎት ነው። እንጾማለን፣ እንጸልያለን፣ እንሰግዳለን፣ በየገዳማቱ እንዞራለን። በዛ ላይ ደግሞ ራስሽ ትልቅ ጥያቄ አለ። እኛ በቅዱሳን አማላጅነት እናምናለን። የጠየቅሽው ምንድነው? አንቺ ስለ አድኖና ያለ ደባል ብለሽ ነው። እግዚአብሔር ከደባል ህይወት ያውጣሽ። ከባድ እኮ ነው። ሰው የሚኖረውን ህይወት ነው የሚናገረው። በነገራችን ላይ የሚኖረውን ህይወት ነው የሚናገረውና ደባል ከመሆን ጌታ ኢየሱስ ያውጣሽና የራስሽ ቤት እንዲኖርሽ ኮንዶሚኒየም ቤት እንዲኖርሽ እግዚአብሔር ይርዳሽና ደባል አይባል ነውር ነው። ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በአልማዝም በዳይመንድም ትሰራ፣ በጭቃም በሳርም በግንብም ትሰራ፣ የትኛውም የኦርቶዶክስ ተዋሕዶ ቤተክርስቲያን ብትሄጂ ጥምቀቱ አንድ ነው፣ ቅዳሴው አንድ ነው፣ ኪዳኑ አንድ ነው። የምንቀበለው የአምላክን ቅዱስ ሥጋና ክቡር ደም ነው። ምንም አይነት ልዩነት የለም። ስለዚህ የምቀበለው አለ የምቀበለው የለም አይባልም። እኛ ጋር ግን ጥያቄ ሸይ ነው። ቅንነት የተሞላበት ሳይሆን ቅንቅንነት የተሞላበት ጥያቄ ስለሆነ እነዚህን ጥያቄዎች እንድትመልሽልን በአክብሮት እንጠይቃለን። ይሄንን ቪዲዮ አብዛኛዎቻችሁ እንዳያችሁ ታስባለሁኝ። ወንድሜ ያያዘ ልደታ እንግዲህ እኔ ለጠየቅኩት ጥያቄ ትክክለኛውን መልስ እንደሰጠ ባላስብም እሱ ግን ለጠየቃችሁ ጥያቄዎች መልስ የሚሆኑ ቪዲዮዎችን ሰርቻለሁ። ይሄንን ቪዲዮ በደንብ አድርጋችሁ ኮፒ ሊንክ አድርጉት። በመጀመሪያ ስለ የስማርትነት ጉዳይ አይደለም እኔ ያወራሁት። እኔ ተናገርኩት ታናሽ ስለሆንኩና ማወቅ ስለምፈልግ ብቻ በትክክል የጠየቅኩት ጥያቄ ነው። ብታስተምረኝ የመማርና የምታረም አይነት ሰው ነኝና አንተ ወደ ጠየቀው ጥያቄ ግን ስመለስ በመጀመሪያ ብመጣ ላልከው ስትመጣ የምትመጣው ተመርጠ ነው፣ ገብቶህ ነው። ጳውሎስ ፈልጎ ወንጌል እንዳልገባው ፈልጎ ኢየሱስ እንዳላገኘው ልክ እንደዛ ደማስቆ ላይ በርቶለት
ኢየሱስ አግኝቶት ወንጌል እንደገባው ልክ እንደዛ ብትመጣ የኢየሱስ ፍቅር ነክቶ ብትመጣ ወንጌል በርቶል ፍቅሩ ነክቶ ስለምትመጣ ስትመጣ እድል ነው በመጀመሪያ ብመጣ ስላልከው እንደ አንዳንድ ሰዎች ርቦኝ ብመጣ ላልከው ኢየሱስ ርቦን ተጠግተንበት በልተን ጠግበናል ጠምቶን ተጠግተንበት ጠጥተን ረክተናል የበላነው ደግሞ ድጋሜ ከማንራብበት የህይወት ምግብ ነው የጠጣነው ደግሞ ድጋሜ ከማንጠማበት የህይወት ውሃ ነው ስለዚህ ይሄንን መራብ ብትራብ ላንተም ለህይወት ይጠቅምሃል ሁለተኛ የት ነው የምትጠመቀው አልክ ኤምኬሲ ሙሉ ወንጌል ይያልክ በማንጓጠጥም ይሁን የጠራሃቸው ጉዳዮች እንዳሉ ሆነው አንድ ግን አንተ የረሳኸው ነገርና ያላስተዋልከው ብዬ የማስበው ምንድነው አንተ ያወራህ ያለው በውሃ ስለመጠመቅ ብቻ ነው እኛ ጋራ ግን ስትመጣ ችግር የለም የትም ሆነ ግን በመንፈስ ትጠመቃለህ ልክ መጽሐፍ ቅዱስ ሉቃስ 3:16 ላይ እንደሚለው ማለት ነው እኔ በውሃ ጠመቅኳችሁ ከኔ በኋላ የሚመጣው ግን በእሳትና በመንፈስ ያጠምቃችኋል እንደሚል ስትመጣ የምትጠመቀው በመንፈስ ቅዱስ ነው ሲቀጥል ደግሞ በጣም በብዙ ማንጓጠጥ ልሳን አልወድም ግን ደግሞ ምናምን ብለህ በማንጓጠጥ የተናገርካቸው ልሳን ላይ የተዘባበትክባቸው ወርዶች አሉ ልሳንን ወደህ አትናገረው መጽሐፍ ቅዱስ ሲናገር በአንድ ቤት ሆነው በአንድ ልብ ሆነው እየጸለዩ ባሉበት ጊዜ እንደ እሳት የተከፋፈሉ ልሳኖች ታዩዋቸው እና ወረደባቸው ይላል ይሄ ከሰውየው ከጸላዩ ሰውዬ ኮንትሮል ከሚያደርገው ጉዳይ ውጪ የሆነ አሰራር ነው ልሳን በመሰረቱ እግዚአብሔርን የምናወራበት የግላችን ቋንቋ ነው ይሄ ደግሞ ፈልገው አጥንተው ተምረው በእውቀት የሚመጣ ሳይሆን ራሱ እግዚአብሔር የሚሰጥ መንፈስ ቅዱስ የሚገልጥልህ አንድ ቋንቋ ነው ማለት ነው ስለ ነብይነትም ቢሆን እንደገና ደግሞ አንስተ ልትዘባበትባቸው የሞከርካቸውን ጉዳዮች አይቻለሁኝ በመሰረቱ በመጽሐፍ ቅዱስ አስተምሮ ሴት ነብይ እንድትሆን አይከለከልም እንደውም ማየት እንችላለን እነ ዲቦራ የሙሴ እህት ማርያም ሌሎችም ሴት ነቢያቶች እነ ህልዳናን የመሰሉ ሌሎችም ሴት ነቢያቶች በመጽሐፍ ቅዱስ እንደነበሩ መጽሐፍ ቅዱሳችን ይነግረናል ከዚህም በዘለለ ደግሞ ነብይነትን የሚከለክል ሴት ነብይ እንዳትሆን የሚከለክል የመጽሐፍ ቅዱስ ጥቅስ በመጽሐፍ ቅዱሳችን ውስጥ የለም በመጨረሻ ለናገር የምፈልገው ነገር ምንድነው ያው እኔና አንተ መሃል ያለው የእድሜ ልዩነት ይታወቃል ትልቅ ነው እኔ ታላቄ ነህ በጣም በብዙ ፍቅርና በትህትና ላስረዳ ፈቃደኛ ነኝ አንተም ግን ቤተክርስቲያን እንዳስተማረችና እንዳሳየች ብትመልስ ትሪት ብታደርግ የተሻለ ነው ብዬ አስባለሁ ምክንያቱም የኦርቶዶክስ ቤተክርስቲያን በጣም ትልቅ ቤተክርስቲያን ነች ስለዚህ አንተም ደግሞ ትልቅነቷን የማያጎድፍ ስራ ብትሰራ የተሻለ ነው ብዬ አስባለሁ ይሄ የኔ ምክር ነው ከደባልነት ህይወት ያውጣሽ ላልከኝ ደግሞ ኦሬዲ እኔ በልጁ በክርስቶስ ኢየሱስም ያመንኩኝ ሌላ የማልጨምር ብቻውን አዳኝ እንደሆነ አማላጅ እንደሆነ የማምን ወንጌላዊ አማኝ ነኝ ስለዚህ ደባል የለኝም አንድ ግን እንደ እህት የምመኝልህ ነገር የክርስቶስ ብርሃን እንዲበራልህ በደማስቆ ጳውሎስን ያገኘ ያንን አሳዳጁን ጳውሎስን ያገኘ ኢየሱስ ያንተንም ልብ እንዲያገኝ እጸልይልሃለሁ ደግሞ ናፍቃለሁ በጣም ነው የምወድህ ጌታ ኢየሱስ ይባርክህ ሌላ ጥያቄ ካለህ ልመልስልህ ፈቃደኛ ነኝ